ሰላም ጤና ይስጥልኝ ውድ የድቡሻ ሄልዝ ተከታታዮች እንደምቆያችሁ ሁሉ ሰላም ነው። እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ለየት ባለ መልኩ ባደረኩት የተወሰኑ ዳሰሳዎች ተማሪዎችም ሆኑ የጤና ባለሙያዎች በአብዛኛው ናሽናልም ሆነ የአፕግሬድ ሌሎች የብቃት ማረጋገጫ ፈተናዎች ላይ የሚፈሯቸው ኬዝ ቤዝድ ጥያቄዎች ላይ እንዴት በብቃት መወጣት እንዳለባቸው የተወሰኑ ስትራቴጂዎች ላይ ያዘጋጇቸው ቀጣይ ስቴፖች ወይ ደግሞ የጀመርኳቸው ሂደቶች ስላሉ በዚህ ዙሪያ አንዳንድ ሀሳቦችን ለመስጠት ነው። እስከ መጨረሻ እንድትከታተሉኝ በአክብሮት እየጠየቅኩ ይህን ቪዲዮ ላይክ ቻናሌን ሰብስክራይብ እንድታደርጉ በድጋሚ በአክብሮት እጠይቃለሁ። እንግዲህ ወደ ዋናው ስንገባ እንግዲህ ስትራቴጂው ምንድነው ነው? ክሊኒካል ሪዚንግ ማድረግ ወይ ደግሞ ኬዝ ቤዝድ ሪል ሴናሪዮ ላይ ምን አይነት ስቴፖችን መከተል አለብን የሚለው ነው በዋናነት ማወቅ የሚገባን ትኩረትን መስጠት ያለብን። ነገር ግን ምንድነው ቀጣይ ላይ የምናያቸው ኦብጀክቲቮች አሉ። በዛ ኦብጀክቲቮች ላይ ወይ ደግሞ በእያንዳንዱ ለርኒንግ አውትካም ላይ ኮንቲኒዩስ የሆነ ወይም ተከታታይነት ያለው የኦንላይንም ሆነ የአካል ወይ ደግሞ ፌስ ቱ ፌስ የቮለንተሪ ሰርቪስ ስልጠና ስላዘጋጀሁኝ በአካል መገኘት የሚችሉ በአካል እንዲገኙ ወይም ያለሁበት አድሬሴ አርባ ምንጭ ነው። አርባ ምንጭ በጤና ሳይንስ ኮሌጅም በነጭ ሳር ካምፓስም ያሉ ተማሪዎች ለማሰልጠን ፈቃደኛ ነኝ። ነገር ግን ምን ይሰለጥናሉ ወይ ደግሞ ስልጠና ውስጥ ምን ያካትታል የሚለው ወይ ደግሞ ለምን አስፈለገ የሚለው ስናይ እንግዲህ ሁላችን ያው የምናውቀው ነው የሚሆነው። ተማሪዎች ጨርሰው ከተመረቁ በኋላ ኤግዚት ኤግዛም ይፈተናሉ። ደን ከኤግዚት ኤግዛም በኋላ ወደ ሲኦሲ ፈተና ከተፈተኑ በኋላ ነው ወደ ስራ ዓለም የሚቀላቀሉት። በተጨማሪም ደግሞ ላይሰንሸሪ ኤግዛምስ የሚዘጋጁም ኬዝ ቤዝድ ነውና ያው ሞደርን ሜዲካል እና ሄልዝ ሳይንስ ኤግዛሞች ያው ሜሞራይዜሽን ላይ ፎከስ አይሆኑም። ከዚህ በኋላ ሪል ሴናሪዮ ምን ይመስላል ኬዞችን which means higher order thinking critical thinking የሚጠይቁ more focus የሚሆኑ ክሊኒካል ሪዝኒንግ የሚጠይቁ ኬዝ ቤዝድ ጥያቄዎች ላይ ፎከስ ያደረጉ እንደሆነ ነው ለመረዳት የቻልኩት። ኦፍ ኮርስ ያው እንደ አንድ ሌክቸረር ምንድነው እኛም ያስተማርን ያለነው ወይም ተማሪዎችን የምናዘጋጅበት ሂደት ያ ነውና ጀስት ሸምድዶ የሚመልሱት ሳይሆን ዲሲሽን ሜኪንግ ካፓሲቲያቸው ጄጄ የሚደረግበት ወይ ደግሞ ጄጄ የሚያደርጉበት ክላይንቶቻቸው ወይ ደግሞ በሽተኞቻችን ያንን በሽታ ከማወቅ አንፃር ብዙ የሚረዱት ነገር አለ ወይ ደግሞ ብዙ የምንጠብቀው ነገር አለ ማለት ነው። ሶ አስ ኤ ሆል በናሽናል ሌቭልም ሆነ በአካዳሚክ ሃየር ኢንስቲትዩሽንስ ላይ ሞር በተለይ ሄልዝ ሳይንስ ላይ ፎከስ የሚደረገው ኬዝ ቤዝድ ጥያቄዎች ላይ ስለሆነ በእነኚህ ጥያቄዎች እንዴት ውጤታማ እንሆናለን የሚለውን ነው ቀደም ብዬ የገለጽኩት። ያዘጋጀሁትም ስልጠና ይሄን ይመስላል። ለምሳሌ ምንድነው ከዚህ ስልጠና በኋላ ምንድነው የሚደረገው ወይ ደግሞ የስልጠናው ዓላማ ምንድነው የሚለውን በምናይበት ሰዓት the first issue understanding ስትራክቸሩን አንደርስታንድ ማድረግ ነው። ፐርፐዝ መረዳት ነው። ከዚህ ቀደም እንዳልኳችሁ ምን ሂደቶች አሉ፣ ምን ይዘቶች አሉ፣ ምን አይነት ስቴፖችን መከተል አለብን። ጀስት ኬዝ ጥያቄ እንዳነበብን ወደ ምርጫ ወይ ደግሞ ወደ ቀጣይ ኦፕሽን ያው ስቴም ጥያቄው ነው። ስቴሙን እንዳነበብን ወይ ስቴሙን እንዳነበቡ ተማሪዎች ወይም ተፈታኞች ወደ ቀጣይ ቀጥታ እንዳይገቡ ለማስቻል ማለት ነው። ስለዚህ ምን አይነት ስቴፖችን መከተል አለብን የሚለው የተካተተበት ነው። ኬዝ ቤዝድ ጥያቄዎች ስትራክቸራቸው ምንድነው? ክሊኒካል ኪሉ ምንድነው? ወይ ደግሞ የተሰጡ ፋይንዲንጎችን እንዴት ነው መለየት የምንችለው? based on that findings ወይም በተሰጠን ፋይንዲንግ መሰረት እንዴት ነው ወደ ውሳኔ እንድንደርስ የምናደርገው ወይ ኤሊሚኔሽን ቴክኒክስ
ኤፌክቲቭሊ እንዴት መጠቀም እንችላለን which means ካሉን ቾይሶች ውስጥ ከተሰጠን ክሉ ላይ ቤዝ ሆነን እንዴት ነው just the best answer መምረጥ የምንችለው ጋይድ የሚያደርገን ነገር ምንድነው የሚለውን እንድንከተል ይረዳናል ማለት ነው at the end speed እና accuracy improve ማድረግ ነው አብዛኛው ጊዜ የኬዝ ቤስት ጥያቄዎች ሰዓት አይበቃም ነው ሰዓት ብዙ ሰዓት ነው ያ ሰዓት ኢፌክቲቭሊ ማኔጅ የምናደርግ ከሆነ በቂና በቂ የሆነ ሰዓት ስለሆነ ሰዓት ታይም ማኔጅመንት አንዱ የኬዝ ቤዝድ ኩዌስችን ማስተሪ ማድረግ ወይም ስትራቴጂ ነው ለሳክሰሱ ሶ አት ኦል እነኚህን ኦብጀክቲቮች አቺቭ ለማድረግ የሚሰጡ ወይም የተዘጋጀ ነው ማለት ነው አሁን ምንድነው በዋናነት እንግዲህ ቮለንተሪ ነው ትሬኒንጉን በአካል መውሰድ የሚችሉ በአካል መውሰድ የማይችሉ ደግሞ ሳይት ያሉ ተማሪዎች ወር ሄልዝ ፋሲሊቲ ላይ ያሉ ሊሆኑ ይችላሉ ማንኛውም ሰው በዚህ የግድ ጤና ፎከስ ላይሆን ይችላል በዚህ ጀነራል ናውሌጅ ማግኘት የሚፈልግ ሰው ሁለት ኦፕሽን ነው ያለው ልክ እንደዚህ ቪዲዮ እየሰራው በዩቲዩብ ቻናሌ ለቃለው ሌሎች ደግሞ በአካል እንዲሰለጥኑ አደርጋለሁ ማለት ነው ጀስት ኃላፊነትን የኔን ሮል ከመወጣት አንፃር ስለሆነ ማለት ነው ያን ሳደርግ ግን መዘንጋት ወይ መርሳት የሌለባችሁ አንድ ነገር አለ እንግዲህ ያው እንደምታዩ ዩቲዩብ ቻናል ላይ ሞር አዌርነስ ክሪኤሽን ቪዲዮዎችን ሰራለሁ ለተማሪዎች የሚያገለግሉ ጥያቄዎችን ኬዝ ቤዝድ ኤክስፕሌን አደርጋለሁ ብሪፍሊ ኤክስፕሌን የሆኑ ጥያቄዎች አሉ ፕሮሲጀሮች አሉ በትሬኒንግ የምናገኛቸው ደግሞ ማሰለጥናቸው ፕሮሲጀሮች ቀጥታ ሰርቼ ፖስት ብዙ ጊዜ አደርጋለሁና ያው ንቅንቅ አላለም ሰብስክሪፕሽን ስቲል ያው ቪውም የለም ሞር ፎከስ ስላልተደረገ ኢንቮለንተሪ ትሬኒንግ ሲሰጥ ምንድነው ከሌሎች ወይ ደግሞ ከሌሎች ከተጠቃሚዎች የሚጠብቀው ነገር the first issue is you have to subscribe my channel አበረታቱኝ ላይክ አድርጉ ቪዲዮውን ሼር በማድረግ አበረታቱኝ ማለት ነው ይህ ሲሆን ደግሞ በዚህኛው ቪዲዮ ዲስክሪፕሽን ቦክስ ላይ የቴሌግራም ቻናልን አስቀምጣለሁ ይሄ ቪዲዮ ወይ ደግሞ በዚህ ስልጠና ቮለንተሪ የሆኑ ሰዎች ምን ያህል ናቸው የሚለውን ከኔ አድሬስ ማወቅ ስለፈለኩኝ በቴሌግራም እየገባችሁ በዲስክሪፕሽን ላይ በማስቀምጠው መሰረት እየገባችሁ ሬጂስተር እንድትሆኑ ጭምር ነው ማለት ነው ማሳስበው ይህን መልእክት ለሌሎች ሼር እንድታደርጉ ለተጠቀም ያለባቸው እንድትጠቀሙ ወይ እንድትጠቀሙ ማድረግ ይኖርብናል ነው ወራስ ትሬኒንጉን መስጠት ብቻ አይደለም በዛው ሳምፕል ጥያቄዎችን እንዴት መስራት እንዳለብን ላይክ አሁን እዚህ ጋር የምናየው ላይሰንሸሪ ኤግዛም ቡክሌት ነው ፕራክቲስ ጥያቄዎች አሉ ሙሉ በሙሉ ወደ ብዙ ጥያቄዎች ናቸው ሙሉ በሙሉ ኬዝ ቤዝድ ናቸውና of course there are answers ያው መልስ ተሰጥቷል ግን መልሱ እንዴት ነው ያ መልስ ሊሆን የቻለው የሚለው በጣም ወይ ደግሞ ሌሎች ጥያቄዎች ወይ ደግሞ ተመሳሳይ የሆነ ጥያቄ ቢኖር እንዴት ነው በዚህ ወይ ደግሞ እንዴት መመለስ ይቻላል የሚለውንም ጭምር ኤክስፕላኔሽን ያሉት ሳምፕል ጥያቄዎችን በጋራ እንሰራለን ማለት ነው ለምሳሌ እዚህ ጋር አሁን ጥያቄዎች አሉ ጥያቄዎችን አንብበን መጀመሪያ ወደ ምርጫው ከመሄዳችን በፊት እንግዲህ አንዱ የስልጠናው ኦብጀክቲቭ ነው ምን መደረግ አለበት ነው እዚህ ጋር እንደምናየው ኪ ፋንዲንጎች ምንድናቸው የተጠየቀው ምንድነው ኢንቴንሽኑ ምንድነው የጥያቄው የሚለው መረዳት ይኖርብናል ማለት ነው ስለዚህ እዚህ ጋር ሳምፕል ጥያቄዎች አሉ ሶ ትሬኒንግ መስጠት ብቻ ሳይሆን ስልጠና ጥያቄዎችንም በጋራ ብሪፍሊ ዲስክራይብ አድርገን እዛው መልስ የምንሰጥበት in addition to that just a Ministry of Health ያወጣው የኢትዮጵያ health professionals licensure exam practice ብቻ ሳይሆን ከዚህ በፊት የኤግዚት ኤግዛም ሳምፕል ጥያቄዎች እንደውም በተጨማሪ ሲኦሲ ኤግዛም ሳምፕል ጥያቄዎች ላይ ፎከስ አድርገን የምንሰራ ይሆናል ማለት ነው እነኚህ ለሳምፕል
ያመጣኋቸው ናቸው ማለት ነው። እንግዲህ ያው የዚህ ቪዲዮ ዓላማ ግልጽ ነው። ምንድነው ሌሎችን ቀጣይ ስራዎችን እንድሰራ እንዲበረታታ ወይ ደግሞ ቀጣይነት ያለው ስራ ለመስራት ወይም ምን ያህል ኦዲየንስ አለኝ ሰው ምን ያህል ይፈልጋል የሚለውን ያረጋገጥኩ መስራት ስላለብኝ መሰልጠን የምትፈልጉ በአካል በኮሜንት ስርም እየገባችሁ በቴሌግራም ይቀጥል የምትሉ ሐሳባችሁን ሼር እንድታደርጉ ኮሜንት እንድታደርጉ ይህን ቪዲዮ ላይክ እንድታደርጉ እንዲሁም ቻናሉን ሰብስክራይብ በማድረግ ሼር በማድረግ ለሌሎች እንዲደርስ እንዲሆን ለማሳሰብ እወዳለሁ። ስለነበረን ጊዜ እጅግ በጣም አድርጌ አመሰግናለሁ። ቀጣይ በስልጠናው እንደምንገናኝ ተስፋ አደርጋለሁ። መልካም ጊዜ